አዘነች ድንግል አለቀሰች ፍጹም አምርራ ባንድ ልጇ ምክንያት ደርሶባት መከራ ባንድ ልጇ ምክንያት ደርሶባት መከራ አዘነች ድንግል አለቀሰች ፍጹም አምርራ ባንድ ልጇ ምክንያት ደርሶባት መከራ ባንድ ልጇ ምክንያት ደርሶባት መከራ በመንጻቱ ወር በአርባኛው ቀን ስምዖን አረጋዊ ታቀፈና ጌታን ትንቢት ተናገረ ተገልጦለት ሞቶ በነፍስሽ ሰይፍ ያልፋል አንቺም እናቲቱ ይህንን መከራ ሲሰማ ጆሮዋ አምርራ አለቀሰች አልቆም አለ እንባዋ። አዘነች ድንግል አለቀሰች ፍጹም አምርራ ባንድ ልጇ ምክንያት ደርሶባት መከራ ባንድ ልጇ ምክንያት ደርሶባት መከራ በ12 ዓመቱ ለማክበር በዓል በኢየሩሳሌም ቢገኝ አማኑኤል ሲጠይቅ ሲሰማ በቤተ መቅደሱ የኦሪት ካህናት ሲደነቁ በርሱ እስከ 3 ድረስ ብታጣው ፈልጋ ልቧ ተገረፈ በሐዘን አለንጋ። አዘነች ድንግል አለቀሰች ፍጹም አምርራ ባንድ ልጇ ምክንያት ደርሶባት መከራ ባንድ ልጇ ምክንያት ደርሶባት መከራ ጠዋት በማለዳ በጲላጦስ ደጅ ሲጸናበት አይታ የጨካኞች እጅ እርቃኑን አድርገው ያለ አንዳች ጥፋት ከግንድ ጋር አስረው ጀርባውን ሲገርፉት እንዴት ሳታለቅስ እንዴት አታነባ ሲገርፉት ሲያዳፉት ልጇን እንደሌባ። አዘነች ድንግል አለቀሰች ፍጹም አምርራ ባንድ ልጇ ምክንያት ደርሶባት መከራ ባንድ ልጇ ምክንያት ደርሶባት መከራ የዓለሙን ፈጣሪ የዓለሙን ዳኛ ንጹሑን ጌታ መስሏቸው ቀማኛ እጁና እግሮቹን በችንካር ወጥረው በወንበዴ መሃል ሰቅለውት ብታየው ድንግል አለቀሰች አልቻለች መጽናናት እንባዋ ወረደ እንደ ክረምት
አዘነች ድንግል አለቀሰች ፍጹም አምርራ በአንድ ልጇ ምክንያት ደርሶባት መከራ በአንድ ልጇ ምክንያት ደርሶባት መከራ ዮሴፍ ኒቆዲሞስ በአንድ ሲማከሩ ቅዱሳን ገንዘው ሊቀብሩ በአዲስ መቃብር በ11ኛው ሰዓት ስጋውን አኑረው በድንጋይ ቢዘጉት እያለች አነባች አንድ ልጅ እኮ ነው ከእርሱ የሚቀድም ተከታይ የሌለው። አዘነች ድንግል አለቀሰች ፍጹም አምርራ በአንድ ልጇ ምክንያት ደርሶባት መከራ በአንድ ልጇ ምክንያት ደርሶባት መከራ አዘነች ድንግል አለቀሰች ፍጹም አምርራ በአንድ ልጇ ምክንያት ደርሶባት መከራ በአንድ ልጇ ምክንያት ደርሶባት መከራ። ዝማሬያችንን ይቀበልልን። አዎ ለምን ይባል እንደፈለገ ዮሐንስ አፈወርቅ አንቺ ትንሽዬ ልጅ ጎበዝ አይደለሽ እንዴ? ኧረ አንቺ አስደመምሽን፣ በማስረጃ እንድናወራ አስደመምሽን ስልሽ አመሰግናለሁ። ፎሎ አድርጓት እስኪ በእግዚአብሔር